እሺ ምዕራፍ 43 ቁጥር 45 ምዕራፍ 43 ቁጥር 45 ያውና ያንንም ማን ነው 40 ከመላእክተኞቻችንም አለ ከአንተ በፊት የላኳቸውን ከአርራህማን ሌላ የሚገዛቸው የሆነ አማልክት አድርገን እንደሆነ ጠይቃቸው ይላል። አላህ ጠይቅ እያለ ሲናገር አንድን ግለሰብ እንደሆነ በዚህ ቁልጭ አድርጎ ይናገራል። መልእክተኞችን ወይንም ከአንተ በፊት የላኳቸውን መልእክተኞች እያለ ይናገራል። አላህ ሱብሓነሁ ወተዓላ ከእርሳቸው በፊት የተላኩትን ነብያቶች ጠይቅ እያለ እንጂ የሚናገረው የተበረዘ መጽሐፍ የያዙ ሰዎችን የሚያነቡት እንዴት ነው ጠይቅ የሚለው? እነሱን ጠይቃላል። እነሱን ስለሙ በላቸው ነው ያለው። ለእናንተ ስለሙ እንደሆነ የተባላችሁ ደግሞ አንድ ቀን 94 ላይ ነው ያለው። እሱን ነው እኮ ያን ነው ይሄ የሚፈስርልህ። ጠይቅ እያለ ከአንተ በፊት የሚያነቡትን አለ፣ በአንተ ጊዜ ያሉትን አላለም፣ ከአንተ በኋላ ያሉትን አላለም። ከአንተ በፊት ጠይቅ እያለ ደግሞ ነብያቶችን እንደሆነ እዚህ ጋር ተናገረ። ስለዚህ ለክርስቲያኖች አሁን ላሉት አይሁዶችና ክርስቲያኖች ስለሙ እንጂ የተባለው እነሱን ጠይቅ አልተባለም። ዘቻለ አይ ሱራ 10:94 ላይ ያለውን ራሱን እናውጣውና እሱን እንደዛው አብራራለ። እሱን እኮ ነው እያወራኝ ያለሁት። ከአንተ በፊት የላክናቸውን ጠይቅ ከአንተ በፊት መጽሐፉን የሚያነቡትን እያለ መጽሐፉ በወረደበት ይዘት ሲያነቡ የነበሩትን ነብያቶችን ጠይቅ እያለ ነው። ከተበረዘ በኋላ ሂድና ያን የሚያነቡትን ጠይቅ አይልም አምላክ እያልኩ ነው። የተበረዘውን የሚያነቡትን ሂድና እነዚህን ጠይቅ አይልም። ከተበረዘ በኋላ እዚያ ላይ እንዴት ነው አምላክ እውነት ይገኛል ብሎ ሂድና ጠይቅ የሚለው? ነገር ግን ሳይበረዝ በፊት በነበረበት ወዳው እንዳወረደው በነበረበት ሲያነቡ የነበሩ ነብያትን ነው ጠይቅ እያለ ያለው። ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ይላል። ገብቷል? እንደ ትንቢት አይነት ነገር ወይንም የሆነ ቃላዊ ነገር ነው፣ መጽሐፍ አይደለም። ኢንጂሉ የትኛው አሁን እዚህ ጋር የተባለው ይሄ ኢንጂል የተባለው ከነቢያቶቹ ውስጥ የሚወጣው አፍ ወይንም እነሱ ላይ ያለ ቃላቸው ትንቢታቸው ብቻ ነው? አይ አሁን ላይ ያለው የሚያነቡት የተበረዘውን የሚያነቡትን እነሱን በመጽሐፉ ይፍረዱ የሚለውን ነው። እሱ ላይ ያለው ደግሞ እርሱን እስክታቆሙ ድረስ የሚላቸው በውስጡ እውነታዎች ስላሉ ነው። አሁን እኛ ተበርዟል ስንል መበረዝ ማለት በውስጡ እውነትና ሐሰት መቀላቀል ነው። በውስጡ ባለው እውነት ይፍረዱ እያለ ነው። በውስጡ ባለው እውነት ይፍረዱ እየተባለ ነው። ሶ አይ ሚን እንደዛ ስትል አሁን አላህ ራሱ ያወረደው ቃል ሊበረዝ ይችላል እያልከኝ ነው? እንትን ለሁለት ይከፈላል። እሱ የጠበቀው ዋስትናውን ራሱ አምላክ ራሱ እንዳወረደ ራሱ የጠበቀው ዋስትናውን ቢወስድ ማንም አይበርዘውም። ትክክል፣ ልክ እንደ ቁርአን ማለት ነው። ቁርአንን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ከእርሱ እጅ ማንም ሊነጥቅ አይችልም። ነገር ግን ራሱ ያወረደውን መጽሐፍ የጠበቀው ዋስትናውን ለፍጥረታቶች ከሰጣቸው ሰው ፍጹም አይደለምና ሰው ሊበርዘው ይችላል። የጠበቀው ዋስትናውን ለኦሪትና ለወንጌል ወይንም ለተውራትና ለኢንጂል ለሰዎች እንደሰጠ የጠበቀው ዋስትናውን ደግሞ ሱረቱል ማኢዳ ላይ ገልጾታል። እንዲጠብቁ ኃላፊነቱን በሰጣቸው ጊዜ እያለ ይናገራል። ከዚያም በኋላ እነዚያ ሰዎች ፍጹም አይደሉምና ሊበረዝ ይችላል። አይ ኦኬ፣ አሁን አንተ ሊበረዝ ይችላል የሚለው በቨርዥን የሚወጣውን ነው ወይስ ከምን አንጻር ነው መበረዙን የተረዳው? ሰዎች ራሳቸውን ሐሳብ በብዙ መንገድ ነው የሚበረዘው። መበረዝ ማለት አንደኛ የራሳቸውን ቃል በውስጡ በመጨመር የአምላክ ቃል ነው ብለው፣ ለምሳሌ ፈወይሉ للذين يكتبون الكتاب بأيديهم ثم يقولون هذا من عند الله እንዳለው ወየውላቸው ለእነዚያ በራሳቸው እጅ መጽሐፍን ጽፈው ይህ ከአምላክ ዘንድ የመጣላችሁ ቃል ነው ብለው የተናገሩ አለ። ይህ አንደኛው የመበረዝ አይነት ነው። እዚህ ጋር ወንድማችን ያጣለህ ደግሞ ይላል ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም ከእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው የሚሉ ወየውላቸው። አሁን ያነበብኩልህ ራሱ ነው አንቀጽ። ከዛ በኋላ ደግሞ ሁለተኛው ትርጉሙን ከተረዱ በኋላ ማን ነው ቃሉን አንብበው ትርጉሙን ይቀይሩታል። ይሄ አንዱ የመበረዝ አይነት ነው። እዛው ላይ ከፍ ብላ ሳይ አፈተጥመዑነ አን ዩእሚኑ ለኩም ሚለውን አጣለት። ከነሱ ከአይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰማና ከዚያም
ከተረዱ በኋላ እነርሱ እያወቁ የሚለውጡ ሲሆኑ አለ። አረዳዱን በትክክለኛ አረዳድ እያወቁ በተሳሳተ አረዳድ ይነግሯቸዋል። ገብቶሃል አይደል? ቃሉ አለ ያሁኑ ይሄ አበራረዝ ደግሞ ማለት ነው። ያን ቃል ደግሞ በተሳሳተ ግንዛቤ እንዲረዱ ማድረግ ሰዎችን። ይሄ ሁለተኛው ከባዱ የመበረዝ አይነት ይሄ ነው። ከባዱ የመበረዝ አይነት ይሄ ነው። ያለውን ቃል አጣሞ ትርጉም ሌላ ትርጉም መስጠት። ለምሳሌ ከተባለ በእግዚአብሔርም እመኑ በእኔም እመኑ አለ። ይሄ ችግር አለበት ወይ? ይሄ ቃል በፍጹም ችግር የለበትም። ግን ለክርስቶስ አምላክነት እንደሆነ አስረድተዋቸዋል አባቶቻቸው። ነገር ግን አምላክ አላህ ይሄንን በቁርአን ላይ በእኔ እመኑ በነብይም በኢሳ እመኑ ቃል በቃል ተናግሮለታል። ምንም አዲስ ነገር አይደለም። በእኔ እመኑ በነብዩ መሐመድም እመኑ ይላል። በእኔ እመኑ በነብያቶችም ሁሉ እመኑ አለ። በመጽሐፍ ቅዱስም ላይ በብሉይ ኪዳን ላይ ሄዳችሁ ስታዩ በእግዚአብሔር እመኑ በነብያቱም እመኑ ይላል። ኦኬ አምላክ እናድርጋችሁ ከአምላክ ጋር እመኑባቸው ተብሎ ስለተጠቀሰ አይደለም። አየ ቃሉ እንዳለ ሆኖ የተሳሳተ አረዳድ ይሰጧችሁና ያንን ይሄ ነው ከባድ የመበረዝ አይነት ይሄ ነው። ሁለተኛው ሶስተኛ የመበረዝ አይነት ደግሞ ያለውን ቃል እውነታውን መቀነስ በስም ደረጃ በሁሉም ማንነታቸው ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኦሪትና በወንጌል ላይ ተጠቅሰው እንደነበር በቁርአን ላይ ቁልጭ አድርጎ ይናገራል። ልክ አንተ ልጅህን በምታውቀው ደረጃ ልክ አስበው። አንድ ሰው የራሱን ልጅ በሚያውቀው ደረጃ ልክ በደንብ አድርጌ ገልጬሃለሁ ባለፉት መጽሐፍቶች ላይ ብሎ አላህ የተናገረ ያ እንዳለ ጥርግርግ አድርገው ማጥፋታቸው ይሄ ያለውን እውነታ መቀነስ ነው። ሌላኛው ደግሞ ቃሉን ራሱን ማስወገድ፣ ያለውን ቃል ማስወገድ من الذين هادوا يحرفون الكلم እንዳለ ቃሌን ይበርዙታል ይለውጡታል ብሎ አንስተው እንደሚጥሉት ማለት ነው። እነዚህ ናቸው። እነዚህ ከባባድ አራቱ የመበረዝ አይነቶች ናቸው። በዚህ መንገድ ነው የበረዛቸው። ኦኬ ሶ አሁን አንተ እንዳልከኝ ከሆነ ኢንጂሉ አሁን ክርስቲያኖች እጅ ላይ ባሉ መጽሐፍ ቅዱስ ውስጥ አለ እያልከኝ ነው የኢንጂሉ ሐሳብ? አዎ በውስጡ ያለው እውነታዎች የሆነ ሐሳብ አንስተህልኝ ነበር። እኔና ኢየሱስ አንድ ነን ስንል እሱን የተጠቀምከው ሜቢ ኢንጂል ውስጥ ነው ብለህ ነው ኦር ወይስ ምንም ኢንጂል አይደለም ግን ልጠቀሙ ብለህ ነው የተጠቀምከው? ከውስጡ ትክክለኛ የሆኑ ቃላቶች አሉ እያልኩህ እኮ ነው። ቁርአን ሲመጣ ጊዜ በውስጡ ያሉ እውነታዎችን ያረጋግጣቸዋል፣ በውስጡ ያሉ ሐሰቶችን ደግሞ ሐሰት ናቸው ብሎ ያወግዛቸዋል። ሙሰድቀን ሊማ በይነ የደይሂ እያለ ይናገራል። ወሙሀይሚነን ዐለይሂ ይላል። ያለፉትን ከእርሱ በፊት ያለውን መጽሐፍ የሚያረጋግጥ እንዲሁም ደግሞ እንትን የሚላቸው አለ። ወሙሀይሚነን ዐለይሂ አለ። እነሱንም የሚቆጣጠራቸው ሲሆን አለ። ያ ማለት በውስጣቸው ያለውን ስህተት ይሄ ስህተት ነው ብሎ በውስጡ ያለውን እውነት ይሄ እውነት ነው ብሎ ተቆጣጣሪ ነው ቁርአን ላለፉት መጽሐፍቶች። ያ ነው። ኦኬ ሰው እነዛ ከሆነ እሺ መጽሐፉ ወንጌላቱ ውስጥ አለ፣ ኦሪጂናል ኢንጂል የተባለው ሐሳብ መጽሐፍ ቅዱስ ውስጥ አለ እያልከኝ ነው። አሁን ግልጽ አድርግልኝ። እኔ ግልጽ ያልሆነው ነገር ምንድን ነው? ኢንጂል ብለህ ለኢየሱስ ክርስቶስ የተሰጠ ነው ያልከው አለ። ቀጥልለት። እሺ ጂሰስ አው ለምሳሌ አንድ ማስረጃ ልስጥህ እስኪ። ያው ሰምቻለሁ ግልጽ ስላላረገልኝ እሱ ሲነግረኝ መጽሐፍ ቅዱስን ጠቀሰ ምናምን፣ ግን በግልጽ አሁን ኢንጂል መጽሐፍ ቅዱስ ውስጥ አለ የለም የሚለውን ግልጽ አላረገልኝ። ኢንጂል መጽሐፍ ቅዱሱ ነው ወይ ነው ጥያቄ። ክርስቲያኖች እጅ ላይ እሱን ነው እያወራሁ ያለሁት። ቆይ አንዴ ታገሰኝ ያልኩ ለዛ ነው። እሺ ይሄ ማቴዎስ ወንጌል ነው የማርቆስ ወንጌል ምዕራፍ 1 ቁጥር 38 ላይ ኢየሱስም እኔ የመጣሁት ለማስተማር ስለሆነ ወንጌልን እንዳስተምር በቅርብ ወዳሉት መንደሮች እንሂድ አላቸው ይላል። በሌላ አንቀጽ ላይ ደግሞ ኢየሱስ ክርስቶስ የሰጠኸኝን ቃል ሰጥቻቸዋለሁ ይላል ኢየሱስ ክርስቶስ። እንደዚሁም ደግሞ በምኩራቦቻቸው እየዞረ ወንጌልን ይሰብክ ነበር ተብሎ ተቀምጧል። አሁን የኔ ጥያቄ ያው እዚህ ጋር እንደምታየው ማለት ነው። ስለዚህ በየምኩራቦቻቸው ያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ብሎ ያስቀምጣል። በየምኩራቦቻቸው ያስተምር ነበር የሚለው ይህ ጽሑፍ ማለት ነው። እዚህ ጋር የምታየው ጽሑፍ ኢየሱስ ክርስቶስ ከተቀበለው ወንጌል ውስጥ አለ? ጂሰስ ኢየሱስ ክርስቶስ ከአምላኩ ከተቀበለው ቃል ውስጥ
ስለዚህ በየምኩራቦቻቸው እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር የሚለው ቃል አለ። ይህንን ነው ኢየሱስ የተቀበለው ማለት ይህንን ትረካ ይህንን ታሪክ ኢየሱስ ክርስቶስ ከተቀበለው ቃል ውስጥ አለ ወይ ነው እያልኩ ያለሁት። ይህን ቃል ተቀብሎታል ኢየሱስ ክርስቶስ ማለት አሁን ይሄ እኮ የህይወቱ ትረካ ናቸው በመንፈስ ቅዱስ። ስለዚህ ይህንን የህይወቱን ትረካ ይህንን መጽሐፍ የህይወቱን ትረካ ቆይ አንዴ ሰው የህይወቱን ትረካ ኢየሱስ ክርስቶስ ተቀብሎታል እያልኩ እኮ ነው። የጠበቅኩ ነው ማለት ኢየሱስ ክርስቶስ ተቀብሎታል። አሁን ኢየሱስ ክርስቶስ ተቀብሎታል። የተቀበለው ነገር ምንድነው? ወንጌሉ ምንድነው? ኢየሱስ ክርስቶስ በመሞቱ በመዳኑ የሰው ልጆች በሱ በኩል የመዳን እንደሚያገኙ እሱን የተቀበለው ኢየሱስ ክርስቶስ ያን የተቀበለበትን ቆይ እኔ ያልጠየቅኩህን እያወራሁ ነው። እኔ እየጠየቅኩ ያለሁት በምኩራቦቻቸው እየዞረ ያስተምር ነበር የሚለውን ቃል ተቀብሎታል ወይስ አልተቀበለውም ኢየሱስ ክርስቶስ? እሺ እንደዛ እንበል። ኢየሱስ ክርስቶስ ራሱ የሱ ህይወቱ ትረካ ነው። ያ እንደዛ ብለን ያዘ። አልተቀበለውም እኮ አልተቀበለውም። እሺ ያ ያልተቀበለው የኢየሱስ ክርስቶስ የህይወቱ ትረካ በወንጌል ስም ነው አንተ ጋር ያለው ወይስ አይደለም? ወንጌል አንድ ላይ ነው ያለው። በወንጌል ስም ነው ያለው። ወንጌል ያልሆነ ግን በወንጌል ስም ያለ ማለት ነው። ወንጌል ያልሆነ ግን በወንጌል ስም ያለ ቀላል እኮ ነው። ወዴት ወስደዋለሁ? ወንጌል ብለህ የተቀበልከው ግን ኢየሱስ ክርስቶስ ከተቀበለው ወንጌል ውስጥ የሌለ ማለት ነው። ምን ማለት ነው እሱ? የከበርክ ቴዎፍሎስ ወይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን ይህ ቃል ኢየሱስ ክርስቶስ አልተቀበለውም፣ ወንጌል ውስጥ የለም። ይህ ሉቃስ ለቴዎፍሎስ የጻፈው ደብዳቤ ነው። ይህ ቃል ግን አንተ ወንጌል ብለህ እየተቀበልከው ነው። ስለዚህ በወንጌል ስም ያለ ግን ኢየሱስ ከተቀበለው ወንጌል ውስጥ የሌለ ቃል ነው አይደል? ቆይ እሺ አንተ ዲፋይን አድርግልኝ። ኢየሱስ የተቀበለው የቱ ወንጌል ነው? ወንጌል እኮ ራሱ ስለ ኢየሱስ ነው። ስለ ኢየሱስ የሚያወራ ነገር ወንጌል ነው የሚባለው። ገብተዋል። አሁን ጥያቄውም ወንጌል የሚለው ተረጓሚው ነው ወንጌል የሚለው ተረጓሚው ወንጌል እኮ የሰጠኸኝን ቃል ሰጥቻቸዋለሁ። ኢየሱስ ክርስቶስ ወንጌል ስለ ልጁ ነው። ስለምን እሱን አልጠየቅኩም። ኢየሱስ ክርስቶስ የሰጠኸኝን ቃል ሰጥቻቸዋለሁ ብለዋል። አንድ ሁለተኛ በምኩራቦቻቸው እየዞረ ወንጌልን ያስተምር ነበር ተብሎ ተጠቅሷል። ኢየሱስ ይህንን ቃል ተሰጥቶታል ወይ ከአምላኩ? የከበርክ ቴዎፍሎስ ወይ የሚለውን ቃል ከአምላኩ ተቀብሎታል ወይስ አልተቀበለውም? አልተቀበለውም ብለኛል። ይሄ በምን ስም ነው ያለው? ሉቃስ ነው፣ ጳውሎስ አይደለም። እሺ ይሄ በምን ስም ነው ያለ ስልህ በወንጌል ስም ነው። ይህንን አንተ አሁን ወንጌል ብለህ ነው የምትቀበለው። ኢየሱስ ክርስቶስ ግን ያልተቀበለው ቃል ነው። ኦኬ። ስለዚህ በወንጌል ላይ ያለ ግን ወንጌል ያልሆነ ማለት ነው አይደል? አይደለም። እዛ ላይ ቦታ ላይ የሚያወራው ስለ ክርስቶስ ካልሆነ ወንጌል አይደለም። የኔ መመዘኛ ስለ ክርስቶስ ከሆነ ወንጌል ነው፣ ካልሆነ አይደለም። ኢየሱስ ክርስቶስ የተቀበለው ቃል ኢየሱስ እየዞረ ይሰብክ ነበር፣ ይመጣ ነበር፣ ይሄድ ነበር የሚል ቃል ነው የተቀበለው ወይስ ሲሰብከው የነበረውን ነገር ነው የተቀበለ? ኢየሱስ ክርስቶስ የተቀበለው አሁን እንዳልኩ የኢየሱስ ክርስቶስ የተቀበለው ከአብ ዘንድ የተሰጠው ምንድን ነው ካልከኝ እሱ የሰው ልጆችን ከዘላለም ሞት በሞቱ ማዳንን ነው። እሱ ነው የተቀበለው። አሁን ጥያቄውም ገብቶሃል፣ መልሱም ገብቶሃል፣ አውቀኸዋል። ለዛ ነው እንደዚህ ዙሪያ ጥምጥም የምትሄደው። እኔ አጭር ነገር ነው ያስቀመጥኩልህ፣ በጣም ግልጽ የሆነ ነገር። ስማ የከበርክ ቴዎፍሎስ ወይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን ይላል።
ይህን የሚናገረው ማን ነው? ሉቃስ ነው። ለማን ነው የላከው? ይህንን ነገር ለቴዎፍሎስ የላከው ነው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ይላል። ከዛ እኔ ደግሞ ስላስተማርከው ቃል እርግጡን እንድታውቅ እያለ ለቴዎፍሎስ የላከው ደብዳቤ ነው። ይህን ደብዳቤ ኢየሱስ ክርስቶስ አልተቀበለውም ብቻ አይደለም፣ ኢየሱስ ክርስቶስ ሉቃስንም ቴዎፍሎስንም አያውቃቸውም፣ አልነበሩም በዛ ሰዓት። ሲጀምር ኢየሱስ እዚህ ጋር እያለ ምድር ላይ ያለ ከማረጉ በፊት የነበሩ ሰዎችም አይደሉም እነዚህ ሰዎች ከመጀመሪያው። ታዲያ ይህ ኢየሱስ የተቀበለው ቃል ካልሆነ ወንጌል ካልሆነ በወንጌል ስም የተቀመጠ ታሪክ ነው፣ ላይክ ደብዳቤ ነው፣ ለቴዎፍሎስ የተላከ ደብዳቤ። ይህ ደብዳቤ አንተ የምትቀበለው በወንጌል ስም ነው፣ ወንጌል ብለህ ግን ወንጌል አይደለም። አንዴ ቀለል እናድርግና ወንጌል ምንድን ነው የሚለውን አረዳዳችን እንዴት እንደሆነ እንስማማ። አሁን ይሄ ወንጌል አይደለም ማለት ኢየሱስ ክርስቶስ የተቀበለው ቃል። ኦኬ፣ አንተ እያልክ ያለው የቁርአን ላይ ኢንጂል የተባለው ነው አይደለ? አዎ፣ ኢንጂል ማለት ኢየሱስ ክርስቶስ እንደ ክርስቲያን አሁን እኔ እንደ ክርስቲያን ምንድነው ወንጌልን የምረዳው ስለ ክርስቶስ ነው። ስለ ክርስቶስ የሚወራ ነገር ሁሉ ወንጌል ነው ብዬ ነው የምረዳው። እንኳን እዚህ ላይ ተጻፈው አይደል? ክርስቶስ የከበርክ ቴዎፍሎስ ወይ ቆይ አንድ የከበርክ ቴዎፍሎስ ወይ የሚለው ክርስቶስ ነው አይደለም አሉ ሉቃስ እኮ ሉቃስ ነው እያለ ያለው። ስለዚህ ክርስቶስ ካልሆነ የክርስቶስ ቃል አይደለም፣ ክርስቶስ የተቀበለውና ያስተላለፈው ቃልም አይደለም። ያ የክርስቶስ ቃል ነው መች ነው ተቀበለው ያስተላልፈው በቃ አይደለም። እኛ ለዚህ ነው ተበርዟል የምንላችሁ። ይሄንን የያዛችሁት በታሪክ ስም አይደለም፣ ይሄን የያዛችሁት በወንጌል ስም አይደለም። በወንጌል ስም ቆይ አንዴ ረዝም በላ አንዴ አስጨርሰኝ። በወንጌል ስም ይዛችሁት ግን ወንጌል ያልሆነ ቃል ነው ይሄ። እሺ አሁን ወንጌል ስለሆነ ደግሞ ላውራ። ይሄ አሁን ወንጌል ያልሆነው ነው፣ ችግር የለውም። ኢየሱስ ክርስቶስ በምኩራቦቻቸው እየዞረ ወንጌልን ያስተምር ነበር ተብሎ ተጽፏል። ጂሰስ እስኪ ያስተማረውን 5 ገጽ የሚሆን በምኩራቦች ያስተማረውን 5 ገጽ አይደለም 1 ገጽ የሚሆን ትምህርት ስጠኝ እስኪ ከባይብል ከአራቱ ወንጌሎች። ያስተምር ነበር፣ ይሄድ ነበር፣ ይመጣ ነበር ምናምን፣ ይሄ ታሪክ ነው። ያስተማረውን ትምህርት ስጠኝ እስኪ 1 ገጽ የሚሆን። አሁን ለምሳሌ ያስተምር ነበር ማለት ታሪክ ነው። ያ ዮሐንስ ላይ ኢቭን አሁን አምላክነቱን ራሱ የሚያረጋግጠንና በአንድነን የሚለው እሱ ያወራቸው ከምኩራብ ላይ ካወሯቸው አይደል የተቀዱት አይደለም። እሱን ነው አሳይኝ እያልኩ ያሉት። የተራራው ስብከት ተብሎ የተገለጸ አለ። በምኩራቦቻቸው እየዞረ ሰዎች አፋቸውን እስኪይዙ እስኪደመሙበት ድረስ ኢየሱስ ክርስቶስ ረጅም ሰዓት ይሰብክ ያስተምር ነበረ። ያንን ትምህርት ባይብል ላይ ስጠኝ። ያስተምር ነበር የሚለውን ቃል አላልኩም፣ እሱ አይመለከተው፣ እሱ ታሪክ ነው። ያስተማረውን ያ ረጅም ሰዓት ቆሞ ሲያስተምር ሲደነቁበት የነበረውን ትምህርት ግን 5 ገጽ የሚሆን ስጠኝ። ባጭሩ እንግዲህ ባይብል ትልቅ መጽሐፍ ነው። ከቁርአን ባይዘው በጣም ይበልጣል ባይብል መጽሐፉ ብዛቱ። እስኪ ያስተማረውን 5 ገጽ የሚሆን ትምህርት ስጠኝ፣ የተደመሙበትን ትምህርት ባይብል ላይ ልትሰጠኝ ትችላለህ? ያ ዮሐንስ ምዕራፍ 7 ላይ አለ አሁን ያልኩ እኔና ምዕራፍ 7 ቁጥር ያለ ያስተማራቸው ምዕራፍ 7 አይደለም ምዕራፍ ዮሐንስ 10:30 ነው። እኔና ባንድ ነን የሚለው። እኔ በምኩራቦቻቸው ስላስተማረው 5 ገጽ ትምህርት አወራለሁ፣ አንተ 1 ቃል ትነግረኛለህ። ስለ 1 ቃል አይደለም። ኢየሱስ ክርስቶስ 3 ዓመት ሙሉ 1 ቃል አይደለም ያወራ የነበረው። ሲደመሙበት የነበረው ቃል አይደለም እኮ በምኩራብ እየዞረ ያስተምር ነበር። ያስተማረውን ትምህርት ስጠኝ ነው ያለው እኮ። አሁን የሚያስተምራቸው ትምህርቶች እኮ ተጽፈዋል፣ ብዙ ትምህርቶች አሉ እኮ እዛ ላይ። እሱ ብቻ ሳይሆን ኢየሱስ ክርስቶስ ደግሞ እንዳለው አብዛኛዎቹ ትምህርቶች አሁን ለህይወታችን ጠቃሚ የሚሆኑ ትምህርቶች በጳውሎስ በኩል ተገልጠዋል። በጳውሎስ በኩል አላልኩም እኔ። ኢየሱስ አይደል ወንጌልን እና የእግዚአብሔር ቃልን ሲያስተምር የነበር? የእግዚአብሔር ቃል ተሰጥቶ እኛ ከተነሳንበት ነጥብ ወጥተን አሁን ሌላ ነገር ውስጥ ገብተናል። ስለዚህ ይህችን ነገር አስቤባት ልምጣ ይባላል። እሺ በቃ ላስብበት፣ ከመተኛቴ በፊት ቼክ አደርገዋለሁ አስብበታለሁ ብለህ እንትን ማለት ትችላለህ እንጂ አሁን ይሄ እናንተን ለማስረዳት እኛ ቁርአን አያስፈልገንም። ባይዘው ባይብል ወንጌል የሚባለው ነገርና ወንጌል ተብሎ የተሰጣችሁ ነገር የተለያየ ነገር መሆኑን ለመግለጽ ለኛ ቁርአን አያስፈልግም። ምን ማለት እንደሆነ አሁን ላሳየሽ። ምንድነው ላንተሽ? እሱን ፈልጋለሁ። መጀመሪያ ከአንተ ልጀምር።
የወንጌልና የእንትንን ልዩነት ላስረዳ። ይሄ መጽሐፍ አረሂቁል መክቱም ይባላል። ይሄ መጽሐፍ ማለት ነው። እዚህ መጽሐፍ ላይ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። ከውልደታቸው ጀምሮ ያለ የህይወት ታሪክ ነው። አሁን እዚህ ጋር እንደምታየው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ይላል። እንገልጠዋለን እንደዚህ ማለት ነው። አሁን እዚህ ጋር ስትገልጠው ይሄው የቁርአን አንቀጾችን ታገኛለህ። ይሄ የአላህ ቃል ነው። አሁን ይሄ የአላህ ቃል ነው። በመጀመሪያ የተቀበሉት ምዕራፍ ምንድነው? ምን አይነት ትእዛዝ ከአላህ ተሰጣቸው ምናምን። በቃ ይሄ የአላህ ቃል ነው። ግን ይህንን መጽሐፍ ውስጡ ላይ የአላህ ቃላቶች ስላሉት፣ የአላህ አንቀጾች ስላሉት ቁርአን ነው አንልም። ይሄ ቁርአን አይደለም። ተረዳኝ? ይሄ ቁርአን ሳይሆን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። ይሄ ቁርአን አይደለም። የቁርአን አንቀጾችና የአላህ ቃል ግን ውስጡ ላይ አለ። ግን የህይወት ታሪክ ሲባል እውነትም ውሸትም ሰሂህም ደኢፍም ሁሉንም ይይዛል። እኛ የእናንተን ባይብል የምናየው ልክ እንደዚህ መጽሐፍ ነው። የዚህን መጽሐፍ ያክል እንኳን ጥንቃቄ የተሞላበት ጽሁፍ ባይሆንም ግን እንደዚህ መጽሐፍ ነው የምናየው። የህይወት ታሪክ ነው። ይሄን አሁን እኛ ቁርአን ነው አንለውም። የህይወት ታሪክ ነው። በውስጡ ላይ ግን ከወንጌል ወይም ከኢንጅል የሆኑት ገለጻዎች አሉት። ከኢንጅል ከአላህ ዘንድ የሆኑ ማለት ነው። ወንጌሉ ላይ ገለጻዎች አሉት። ግን ኢየሱስ ክርስቶስ መጣ፣ ሄደ፣ ተመለሰ፣ እንዲሆነ፣ በዚህ ሄደ፣ በዚህ ገባ የሚለው ታሪክ እውነትም የሆነም ያልሆነም የውሸትም የሆነ ደኢፍም መውዱዕም የሆነም ታሪክ ይሁን ትክክልም የሆነ ታሪክ በወንጌል ስም ተጨምሮበታል። ቁርአን ለምንድነው ተበረዘ ማንለው? ምክንያቱም የህይወት ታሪካቸውንና ቁርአንን ሁለቱን ለይተን ነው የምንጠቀመው። የእናንተ ባይብል ወይም ኢንጅል ለምንድነው ተበረዘ የምንለው? በወንጌል ስም ወንጌል ያልሆነ ነገር ወንጌል ነው ብላችሁ ነው የምትይዙት። ታሪክን ወንጌል ነው ብላችሁ ትይዙታላችሁ። ስለዚህ ይሄ ባጭሩ ለአንተ እንዲገባህ ነው። እኛ ባይብል ላይ ያለን እይታ ምን አይነት እይታ ነው የሚለው፣ ባይብል ሙሴ ገባ፣ ወጣ፣ ሄደ፣ ተመለሰ የህይወት ታሪክ ነው። አዲስ ኪዳን ላይ ስንመጣ የኢየሱስ ክርስቶስ የህይወት ታሪክ ነው። ኢቨን እንደዛም ሆኖ 4 ወንጌላት ተመርጠው ነው። ከ40 በላይ ወንጌላቶች ነበሩ። 4ቱን መርጣችሁ ይዛችሁታል፣ ችግር የለውም። ሰው እንደዛ ታሪክ ነው የምናየው። ከዛ ታሪክ ውስጥ ግን ስህተትም እውነትም የተቀጠፈም ትክክል የሆነም ዝብርቅርቅ ያለ ነገር አለው። ሰው በአምላክ ስም በኢንጅል ስም የያዛችሁት ቃል አለ። አዎ አለ፣ በኢንጅል ስም የያዛችሁት ግን ኢንጅል ያልሆነ ነገር ትክክል። አዎ ከኢንጅል የቀነሳችሁት አለ። አዎ አለ። ኢየሱስ ክርስቶስ የሰጠኝን ቃል ሰጥቻቸዋለሁ ብሎ ያ ሁሉ ሲሰብክ ሲያስተምር የነበረው ትምህርት የለም፣ ተቀንሷል። የትም አናገኘውም። ያስተምር ነበር፣ ይመጣ ነበር። ኢየሱስ በገሊላ ይመላለስ ነበር። እንደዚህ ነው እንጂ ያስተማረው ትምህርት 5 ገጽ የሚሆን ትምህርቶችን አናገኝም። የለም ማለት ነው። ያ ምንድነው? የተቀነሰ ነው። ከኢንጂል ላይ የተቀነሰ ነገር ነው። ስለዚህ ምንድነው እያልኩ ያለሁት እኛ የምንቀበለው የእናንተም ባይብል በዚህ መንገድ ነው። ሶ ይህን ለማሳየት ቁርአን አያስፈልገንም ለእናንተ ለመግለጽ ማለት ነው። ኦኬ እሺ፣ አሁን ሐሳብ ካለ ጊዜ ውስጥ ኦኬ። ግን አሁን አንድ ግልጽ ስቲል ያላረክልኝ ነገር ምንድነው? አሁን ቅድም እንዳልከው ቁርአን ከአላህ ዘንድ ነው፣ ፐርፌክት ቡክ ነው ብለህም ታምናለህ። ነውም ነው ተብሎ ተጽፏል። ለዛ ምንድነው አሁን ሲያስቀምጥ ኢንጂልን ተጽፎ እንደወረደ መጽሐፍ ተጽፏል። በሁለት ክፍል ጎራዎች ዘንድ እጅ ላይ እንዳለ ተጽፏል። ይሄ ተጽፏል ወርዷል የሚባለው መጽሐፍ አሁን ላይ የት አለ? አሁን ተበርዟል የሚለው ቃል ነው ትርጉሙ ያልገባ ቅድም ከሁስ ወይንም ይሄ ሪቨሌሽኑ ሲመጣ ኖ እንደ መሰል አሁን ይሄ ተበርዟል ምን ሆኗል የሚሉ ነገሮች ሁሉ ቨርባሊ የምትፈጥራቸው ከራስ አንደርስታንዲንግ የምትፈጥራቸው እንጂ ቁርአን ራሱ እንደዚህ ተበርዟል እንደዚህ ሆኗል ብሎ በግልጽ አያስቀምጥም። መጽሐፍ ቅዱስ ኢንጂል እና ቶራ ብሎ ጠርቶ ተበርዟል ኖ መጽሐፉን እንደሚበርዙ ተቀምጧል። ሐዲስ ላይ ተፈለገ ማስረጃ እና ብዙ ሀሳቦች ተቋርጠዋል። ይሰማሃል አንተ ኖ ማለት ያው ብዙ አውርተሃል። እኔ ሀሳብ አድምጠኝና ሐዲሱን ላይ ደግሞ ካየ እሺ ቀጥል። ሱራ አልበቀራ ላይም 253 ላይ ቶራ አልፋካን እንደሆነ ይናገራል። እሱም አለ። እሱን ተውና ምንድነው ቁርአኑ ላይ ቤዝድ ሆነን ቁርአኑ ላይ ብቻ ቤዝድ ሆነና ፐርፌክት ቃል ነው የአምላክ ቃል ነው ብለን የምታምን ከሆነ አምላክ
ኢንጂልንና ቶራን ራሴን ያወረድኩት እያለ ይሄ ፐርፌክት የሆነው አምላክ አይ ኖ ሁሱ ሲሰጥ ነበር በሰዎች እጅ ነው የተጣለው የሚል ሐሳብ አንስቶ ነበር። በሰዎች ተጥሏል። ኢቭን አሁን ራሱ እሱ ክሬት እያደረገ ያለው what generally understand እንደ ሰዎች ማድረግ የምንችላቸው ነገር እንጂ ቁርአን ስፔሲፊካሊ ለሰዎች የተሰጡ ነገሮች እንደዚህ ይሆናሉ ብሎ በቁርአን ላይ ስፔሲፋይ አላደረገም። ቁርአን ኢቭን ክሬዲት እየሰጠ ነው ለመጽሐፍ ቅዱስና ለቶራ። እንዴት ካልክ ሱራ 10:94 ላይ በሰጠው ላውራበት ስለተቋረጠ አድምጫለሁ ነው አይደለም የምታወራው ነገር ምንድነው? እስካሁን የተነገረህን እንዳልሰማ አይነት ሰው ነው የሆንከው። ሁሱም ቅድም ያብራራልህም በሙሉ ነው ዝም ብለህ በቃ ምንም እንዳልሰማ ማለት ነው። ስለዚህ አሁን ከአንተ ጋር ቃል በቃል እናወራ። ሱረቱል በቀራ ምዕራፍ 2 ቁጥር 39 ላይ ቁጥር 79 ላይ ያለውን አውጥቶልህ ነበር አይደል? አውጥቶልህ እኔ ራሱ አንብቤልህ ነበር። ይኸው ድጋሚ ላንብብልህና ይሄ የሚያወራው ስለምንድን ነው የሚለውን ደግሞ ሐዲስ ላይ በማስረጃ እናያለን። ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። ለእነርሱም ከዚያ እጆቻቸው ከጻፉት ወዮላቸው፣ ለእነርሱም ከዚያ ከሚያፈሩት ኃጢአት ወዮላቸው ይላል። እነዚህ ሰዎች መጽሐፍ ይጽፋሉ፣ ያም መጽሐፍ ደግሞ ከአላህ ዘንድ የመጣ ነው ይላሉ። አሁን መጀመሪያ የምንስማማው ከአንተ ጋር ምንድን ነው? ተስማምተን የመጣ ነው። የምንስማማው ሳይሆን ኦልሬዲ ተስማምተን የመጣ ነው። ባይብል ላይ ብቻ እዚህ ጋር አንድ ጥያቄ እኔም ጠይቄ ልለፍ። ይቅርታ ኢንተራፕት ስላደረኩ፣ ግን አንድ ጥያቄ ጠይቄ እንለፍ። ለእነዚህ መጽሐፉን በእጃቸው ለሚጽፉ የተባሉ ሰዎች የኢንጂሉ ባለቤቶች ናቸው ኤግዛክትሊ ብለህ ታምናለህ? መጽሐፉን በእጃቸው በራዦች ናቸው እንጂ እኮ። ግን እነዛ ሰዎች አሁን ማንም ሊሆኑ ይችላሉ። ኢቨን የቁርአንም በራዦች ሊሆኑ ይችላሉ፣ የመጽሐፍ ቅዱስም ሊሆኑ ይችላል፣ አይታወቁም እንጂ አይደለም። ከላይ ቁጥር 75 ላይ ቆይ አንዴ፣ ቁጥር 75 ላይ ከአይሁዶች የሆኑ ጭፍሮች ብሎ አይሁድ መሆናቸውን ገልጿል። ስለነዚህ ማንነት ከሆነ ማወቅ የፈለግከው እሺ፣ በቃ በኤቪደንስ ለምን አናወራም? እዚህ ጋር ምን ይላል? ሰሂህ አልቡኻሪ ሐዲስ 7523 ስለአሁኑ የቁርአን አንቀጽ በግልጽ ያብራራል ማለት ነው። አብዱላህ ኢብኑ አባስ ሲሄድ ይላል the group of Muslims አሁን ሙስሊሞች አይሁዶችንና ክርስቲያኖችን እየጠየቁ ነው። ስለነሱ ሲያወራ ነው። how can you ask the people of the scriptures እነዚያ የመጽሐፉን ባለቤቶች ለምን ትጠይቃላችሁ? የመጽሐፉ ባለቤቶች the people of the scriptures about anything ስለማንኛውም ነገር ለምን ትጠይቃላችሁ? while your book which Allah has revealed to you አላህ ወደ እናንተ ያወረደው መጽሐፍ እያለ ፕሮፌት ሰለላሁ ዐለይሂ ወሰለም contains the most recent news from Allah አዲስ ዜና ከነቢያችን ሰለላሁ ዐለይሂ ወሰለም ያመጡት አዲስ የሆነ ነገር ሆኖ እያለ pure and not distorted ይላል። ያልተበረዘና ንጹህ ሆኖ እያለ Allah has told you አላህ እኮ ለእናንተ ነግሯችኋል። ምን ብሎ ነው የነገራቸው? the people of the scriptures እነዚህ የመጽሐፉ ባለቤቶች have changed some of Allah's books የአላህን መጽሐፍን ቀይረዋል and distorted it በርዘውታል and wrote something with their own hands ከዛ በእጃቸው መጽሐፍን ጽፈዋል this is from Allah ይህ ከአላህ ዘንድ ነው ብለዋል ይላል። ስለዚህ እነዚህ የበረዙት እነማን ናቸው? በረዙት አይደለም እሺ ክርስቲያኖች ናቸው። ግን አሁን ደግሞ እዚህ ጋር የምጠይቀው ምንድነው በቃ አላህ ብሏል ነው አላህ ብሏል የሚለውን ከቁርአን ውስጥ ትሰጠኛለህ? አሁን አሳየው አላህ ይላል። ያው ለነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። ይህንን የቁርአን አያ ነው ራሱ የሚጠቅሰው ማለት ነው። ያው ከፈለከ አላህ አዝቶልጂዋል አላህ እኮ ነግሯቸዋል። that the people of the scriptures የመጽሐፉ ባለቤቶች have changed some of Allah's books የአላህን መጽሐፍ አንዳንዱን ይቀይራሉ and distorted it ከዛም ይበርዙታል and wrote something አለ ከዛ ሌላ ነገር ይጽፋሉ with their own hands በእጆቻቸው ይጽፋሉ and said this is from Allah ከዛም ይህ ከአላህ ዘንድ ነው ይላሉ ብሎ ያስቀምጠዋል ማለት ነው። ኦኬ እሺ ሶ አሁን at the time ያ የሚጻፍበት ሰዓትና the same time ቆይ ይቅርታ ይሄ አሁን ይሄ ቁርአን ይሄ ቃሉ ሪቬል የተደረገበትና ያሁኑ ሐዲስ የተጻፈበት at the same time ነው?
እንዴ ሐዲስ እኮ የነቢያችን ሰለላሁ ዐለይሂ ወሰለም እንዴ ነው ተከታዮች ምንድን ነው እያልከን? አዎ የቁርአን አብራሪ የተባለው አብዱላህ ኢብኑ አባስ እኮ ነው ይሄን ነገር የተናገረው። አብዱላህ ኢብኑ አባስ ከአራቱ ምስክር ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ቁርአን ግልጽና ማብራሪያ ያስፈልገውም እያልክ ማብራሪያ እየሰጠህልኝ that's nice። ስለዚህ ርዕስን ቀይር። ቁርአን ግልጽና ማብራሪያ አያስፈልገውም የሚሉ አንቀጾች በጠቅላላ ስለምን እንደሚያወሩም እነግርሃለሁ። ቁርአን እኮ ግልጽ ነው። አንተ ማብራሪያ የፈለከው ወይዘው ይሄ እኮ ግልጽ ነበረ። ሱራ አልበቃራ አንተ ግን ማብራሪያ ሱራ አልበቃራ ለይስ ሱራ አልበቃራ 253 ሱረቱል በቀራ 279 ነው። ይሄ አንድ አንቀጽ ብቻ የምትፈልገው ነው ምንድነው ነገሩ? ይሄ 279 ነው። 275 ላይ 253 ላይ ደግሞ የተሻለ ነገር ታገኛለህ። 253 ምን አይደለም እኮ ነው ስለ አሁን አላህ አለ ላልካቸው ቃላት ከቁርአን ላይ አምጣን ያልኩ መጽሐፍ ቅዱሱ ወይንም ይሄ ጎስፕሉም ወይም ቶራ እንደተበረዘ ከቁርአን ላይ አሰጠኛለህ። ጂሰስ ከባዮሎጂ መጽሐፍ እኮ አይደለም እያሳየው ያለው። እስካሁን እየከፈትኩ ሳሳይ የነበረው እኮ የባዮሎጂ ወይም የፊዚክስ መጽሐፍ አይደለም እንዴ? ከቁርአን አይደል እንደ ሰጠው ቁርአን ግን አሁን ማብራሪያ ደግሞ ያመጣው ከሐዲስ ነው። አይ ማብራሪያውን ነው ያልኩ እኮ ቁርአን አንተ ስላልገባህ እንዲገባህ ከሐዲስ ደግሞ ማስረጃ ቁርአን በቁርአን ይፈታል። አይ እሺ እንደዛ ከሆነ እኔም ደግሞ ከሐዲስ ልስጥህ። እሺ እኔ ደግሞ ከሐዲስ ተመሳሳይ ነጥብ ልስጥህ። በቃ ኧረ በቃ ሚዩት አድርግ። ከአንተ ጋር አባሮች ጨዋታ አይደለም። እየተማመንክ በየአንቀጾቹ ላይ እንለፍና ከዛ የፈለግከውን ማስረጃ ማውጣት ትችላለህ። እናወራበታለን ሁሉንም ማለት ነው። ቁርአን ላይ የምታነሱት ማንኛውንም ነገር ማውራት እንችላለን። ግን እንደዚህ አባሮች ጨዋታ ከሆነ የምትጫወተው ይሄ በጣም የህፃን አካሄድ ነው የሚሆነው ማለት ነው። ስለዚህ እንደዛ አይነት አካሄድ አንሄድም። እስካሁን ያወራሃቸው 1094 ላይ እነዛ መጽሐፉን የሚያነቡትን ተብሎ የተጠቀሰው በሱ ላይ መጀመሪያ አውርተሃል። እሱ ላይ ተግባብተሃል ወይስ አልተግባባህም? ከዛ የአሁኑ አንቀጽ ላይ ደግሞ እናወራለን። እዛ ጋር ተግባብተሃል ወይስ አልተግባባህም? ምዕራፍ 5 ቁጥር 47 ላይ አንስተህ ነበረ። ያም ያወራው ሲጀመር ስለ የትኛው ህዝብ ነው የሚለውንም ማውራት እንችላለን። አሁን ደግሞ 253 ላይ ብለህ ነበረ ሙሳንም መጽሐፍን እውነትና ውሸትን መለያንም ምናምን ትመሩ ዘንድ የሚለው። ስለዚህ እያንዳንዱ አንቀጾች ላይ የተግባባህ ማትሄድ ከሆነ አንተ በሄድከው ሁሉ እኔ እያሯሯጥኩ ከዚህ አላድርም። እንደዛ አይነት ጨዋታ የለም። ኦኬ እሺ እንዴት እናድርገሽ? አይ ወደ ነጥቡ ልመለስና አሁን ኤንጅል የተባለበት ሰዓትና ወይንም የመጽሐፉ ባለቤቶች የተባሉ ቱጌዘር አሁን ይሄ ቁርአን ሪቬል የተደረገበት ሰዓት ዘመን ላይ የመጽሐፉ ባለቤቶች የሚባሉ ክርስቲያኖችና አይሁዳውያን ተለይቶ ነበሩ። እነዚህ ተለይቶ በነበሩ ሰዓት ላይ በእጃቸው ኦኬ ያ ሂስቶሪካል እንትን ማስረጃም ብትል ስቲል ነው 1800 1700 ያስቆጠሩ ኢቭን ከዛ በፊት በ323 ላይ አትናቴዎስ መጽሐፍ ሰብስቦ የታተመበት ወይ በቃ ሙግቱን ላስተምርህና ኢስላሚክ ዲለማ የሚባለውን ሙግት ላስተምርህና እሱም ሙግት ካስተማርኩ በኋላ በዛ ሙግት እንደገና አንተ የነሱን ሙግት ከመሰረቱ አይ ምንም አላወቅኩም። ያወራህ ያለውን ነገር ያወቅኩ አይ እኮ ኒኮል ያብራራውልህ ነው ስለማታስጨርሰኝ ነው እንዳልኩ መጽሐፎቹ በዛ በሚያነቡ ክርስቲያኖች በተባሉ እጆች ኢቭን ያሉ አሁን ላይ የተገኙ 1600 1700 ዓመት ያስቆጠሩ ስቲል ነው ይዛኔ እንደተጻፉ ያሉ መጽሐፍት አሉ። ኤግዛክትሊ እነዛ መጽሐፍት ኤክስፕሌን የተደረጉት የተጻፉት ወንጌላት ተብሎ ያለው የተቀመጡ አሉ። እነዛ መጽሐፍት ከተጻፉ ወይንም እነዚህ አሁን 1000 ያስቆጠሩ ዓመት መጽሐፍት ይሄ ሪቬል የተደረገው ቃል ሱራ 1094 ላይ ያለው ቃል ከመባሉ በፊት ያሉ መጽሐፍት ስቲል ነው ተመሳሳይ ቅርጻቸውን የያዙ መጽሐፍት እያሉ ነው አላህ ይሄንን መጽሐፍ ክሬዲት እዚህ ጋር የተሰጠው። ምን አይነት ክሬዲት ነው የተሰጠው? ጥርጣሬ ኢፍ ኦኬ ዊ ሴይ ኢፍ ኖ አልሰጠውም። ኦሆ ራሴ ሪቪል አድርጌያለሁ እያለ ነበር። እንደተበረዘ ኖ ሪቪል ያደረገው ስለ የትኛው መጽሐፍ ነው ሪቪል አድርጌያለሁ ብሎ የሚያወራ?
አሁን ይሄን አንቀጽ ጠቅሰህ ነበር። በቃ በዚህ አንቀጽ ለአይሁዳውያንና ነው ለክርስቲያን ራሴ ሪቬል አድርጌያለሁ። ሱራ አልመዳህ ላይ አይተነው ነበር 547 አይደል? አሁን አንተ ልታወራ ነው 568 ላይ 568 ነው። እሺ ወደ 568 እንሄዳለን። ይሄንን ቅድም አንስተው ነበር ሪቪል ያደረገው እነማንን ምንን እንደሆነ ይሄው በቃ ይሄን 3 አንቀጽ ላንብብልህና ከዛ ሙግቱን እንደ አዲስ ወይ ተምረው ትመጣለህ። በፈለጎቻቸውም ይላል በነቢያቶች ፈለግ ላይ የመርየምን ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን አለ። ማንን? የመርየም ልጅ ኢሳን። ኢንጅልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትንም የሚያረጋግጥ ለጥንቁቆቹም መሪና ገሳጭ ሲሆን ሰጠ ነው ይላል። ምንን የሰጠው? ኢንጅልን። ለማን? ለነቢ ኢሳ አለይሂ ሰላም። አዎ። ከዛ ቁጥር 47 ላይ ይወርዳል። አሁን በሱ ጊዜ ስለነበሩ ህዝቦች ደግሞ ያወራል። የኢንጅልን ባለቤቶች አለ በውስጡ አላህ ባወረደው ህግ ይፍረዱ፣ አላህም ባወረደው የማይፈርድ ሰው እነዚህ አመፀኞች እነርሱ ናቸው ይላል። በዚህ ግን አያቆምም። ቁጥር 48 ላይ ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም ስለነበሩ በሳቸው ዘመን ስላሉ ሰዎች ደግሞ ያወራል። ምን ይላል? ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን፣ በመካከላቸውም አላህ ባወረደው ህግ ፍረድ፣ እውነቱም ከመጣልህ በኋላ ዝንባሌዎቻቸውን አትከተል ይላል። በነቢያችን ሰለላሁ ዐለይሂ ወሰለም የነበሩ በሳቸው ዘመን ስላሉ ሰዎች ሲናገር ምን አለ? በመካከላቸውም አላህ ባወረደው። ምንድን ነው ያወረደው? ይሄው ወደ አንተም መጽሐፉን ከበፊቱ ያለው መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። ስለዚህ አላህ ባወረደው መጽሐፍ በቁርአን ይፈርዳሉ ማለት ነው። በምን ዘመን ያሉት? በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ያሉት። ኢሳ አለይሂ ሰላም ኢንጅል ተሰጠው። ዮሐንስ፣ ማቴዎስ፣ ማርቆስ እና ሉቃስ አይደለም ኢንጅል የተሰጣቸው። እኛ የነሱ ወንጌላቶች የህይወት ታሪክ ናቸው። ቅድም እንዳሳየው እንደዚህ መጽሐፍ ማለት ነው። ሶ ያ እሺ ኢስላሚክ ዳይላማው ላይ ከመጣ ምንድነው ኢንጅል? ያ ኢንጅሉ ምንድነው? እሺ the first islamic dilemma ለኢሳ አለይሂ ሰላም የተሰጠ ቃል፣ ለኢሳ አለይሂ ሰላም የተሰጠ ቃል ተጽፏል ወይስ አልተጻፈም? አልተጻፈም። ተጽፏል። ኢሳ አለይሂ ሰላም የሰጣቸው ቃላቶች ተጽፈዋል። እርግጠኛ አይደለም እንደተጻፈና እንዳልተጻፈ። አው ቁርአን አላህ Subhanahu Wa Ta'ala ስላወረደው ቃል ነው የሚናገረው። ስለተጻፈ መጽሐፍ አያወራም። የተጻፈ ነገር የተሰጠ ለሙሳ አለይሂ ሰላም ብቻ ነው። ኦኬ ሰምታችኋል። ግን you gonna see so ቻፕተር 7 157 አውጣልኝ። እሺ ቆይ መጀመሪያ 5 ነው ያልከው? ኖ ያሁኑን አውጣ። 7 የተጻፈ ነገር የሰጠው ባይዞ የምትጠቅሳቸው እኮ በጠቅላላ እኮ አውቀዋለሁ። ያ የማያነብና የማይጽፍ ለሆነው ነብይ ጽፍለታለሁ እና የሚለው ነው። እኔ እሱ ጠፍቶኝ እኮ አይደለም ካንተ ጋር የምሟገተው፣ ግን እያንዳንዱን ነገር እየጨረስን ነው መሄድ ያለብን። ገባ? ስለዚህ ምንድነው እያወራን ያለ ነው? እኔ ኢንጂል ጀስት አሁን ወደ ላይ ለሞት ይሰማ what's angel አልተጻፈም ብለህ የነበረ so we gonna see that የተጻፈ ነገር አልተሰጠም ነው ያልኩ። የተጻፈ ነገር ለኢሳ አለይሂ ሰላም አልተሰጠውም። ሙሳ አለይሂ ሰላም ግን ጽላት ተሰጥቶታል። ጽላት ማለት የተጻፈ ነገር ነው። ሜቢ ጆሮ ካለ ለምን ቻፕተር 157 እናታወጣ። ስለዚህ ያንን ከጨረስን አሁን 157 ላይ ወስጄ ደግሞ በደንብ አስረዳሃለሁ። እሱን ሰማያለህ በደንብ ማለት ነው። ባይዘው ኢስላሚክ ዲለማ ማለት በጣም እንደው እናንተ ላይ የሚጫወቱባችሁ ሰዎች ናቸው። በጣም ማለት ነው። እኔ አንድ ሰው ቁርአንን በደንብ የሚያቀሰው እንደዚህ ይላል ብዬ አላምንም። 157 الذين يتبعون الرسول ይላል። እነዚያ መልእክተኛውን የሚከተሉ የሆኑት النبي الأمي ይላል። ኡሚ የሚለው ቃል ሁለት ትርጉም አለው። የማይጽፍና የማያነብ ማለት ነው። በሌላ ደግሞ ጀንታይል ማለት ነው። አህዛብ ማለት ነው። ለአህዛቦች የተላከውን ነብይ የሚከተሉ የሆኑት ለነዛ አካላቶች። እሺ ኡሚ الذي يجدونه مكتوبا ይላል። የሚያገኙ የሆኑት ምን ተጽፎ እንደሁም እነርሱ ዘንድ ተጽፎ የሚያገኙትን ፊት ተውራት ወልኢንጂል በተውራትና በኢንጂል ላይ የነበረውን እነርሱ ዘንድ ተጽፎ የሚያገኙትን የአምሩሁም ቢልማዕሩፍ ወየንሃሁም ተርታላውን አይደል? ተጽፎ እንደተገኘ አንተን አስረዳው ክርስቲያን ነኝ። አዎ ተጽፎ እሺ ለማንኛውም በጣም እነርሱ ዘንድ የሚያገኙት
ኧረ ቆይ ጂሰስ አንዴ ቆይ። አንተ አላወቅም ማለት ቢንጎ ያስብላል ማለት ነው። እነርሱ ዘንድ እኮ ተጽፎ እርግጠኛ የሚያገኙ ይሆን አውቀዋለሁ እያልክ እርግጠኛ ነበር፣ አልተጻፈም እያልክ እርግጠኛ እኮ ነኝ እያልክ እነርሱ ዘንድ ነበር። ግን ያ እኔ እነርሱ ዘንድ ኧረ በፈጣሪ ስም እኔ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አልተጻፈም ብያለሁ እንዴ? ስለሳቸው የተጻፈ ነገር የለም ብያለሁ? ኢንጂል አይ ኖ ሌላ ሐሳብ ምን ሳይሆን ነው ኢንጂል ተጽፎ ተጽፏል አልተጻፈም የሚለውን አልተጻፈም ስትለኝ ነበረ። አሁን አይተዋል። ሰው ሌላ ነገር ትፈልጋለህ። ኢትስ ኦኬ ቀጥል። ኢንጂል የተጻፈ ኢንጂል ለኢሳ አልተሰጠውም። አትሰማኝም እንዴ? እኔ ኢንጂል አልተጻፈም አይደለም፣ ኢንጂል የተጻፈ ኢንጂል ለኢሳ አልተሰጠውም ነው ያልኩት። አማርኛ ላይ ችግር አለብህ ነው። ስለዚህ በአጭሩ ልንገርህ እዚህ ላይም ቢሆን አሁን ቃሉን ቀየርከው። ኦኬ እሺ። አረ ቅድም ጀምሬ እያስረዳሁህ ነበር። አረ በአላህ ስም ቃሉን ቀየርከው አላለ። እሺ ለማንኛውም ላስረዳ። አለዚነ የተቢዑነ ረሱል ማለት ያ መልእክተኛውን የሚከተሉ የሆኑት አነቢይል ኡሚይ የሚለው የመልእክተኛውን ሰለላሁ ዐለይሂ ወሰለም ካራክተር ብዙ ክርስቲያኖች ምንም ስላሉ በእንግሊዝኛው አንብበው። እንግሊዝኛውን አንብበው። ይሄው እዚህ ጋር እኮ አለ። እንግሊዝኛ ማንበብ ይችላሉ ክርስቲያኖች ካሉ። ይሄው those who follow the messenger ያለ መልእክተኛውን የሚከተሉ ለሆኑት the prophet the unlettered ብሎ ያስቀምጠዋል። መጻፍና ማንበብ የማይችሉ ማለት ነው። ኡሚ የሚለው ሁለት ትርጉም አለው። ሁለቱም ትርጉም ችግር የለበትም። እሺ whom they find him ያ የሚያገኙት የሆነ አለ። የት ሪትን የተጻፈ ሆኖ የሚያገኙት የሆነ እንደሁም እነርሱ ዘንድ አለ። ስለዚህ የተጻፈ ሆኖ እነርሱ ዘንድ ያገኙታል። ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። እሺ ፊ ተውራት ወልኢንጂል ይላል። በተውራትና በኢንጂል ውስጥ ደግሞ የተገለጸ ነው። ያን የተገለጸውን ነገር ግን እነርሱ ዘንድ ምን ብለው ያገኙታል? ተጽፎ ያገኙታል። ምንድነው ጥያቄ? ህዝብ ምንድነው አሁን ኢንጂል እንደተጻፈ አውቃል። ከዛ እንቀጥላለን። በቃ ጤነኛ አይደለም ማለት ነው። ኖ መመለስ ስለማትችል ነው። እዚህ ጋር መመለስ ማትችለው ጥያቄ ስላለ ነው እየሸሸ ነው። ምኑን ነው መመለስ ማልችለው? እስኪ አንሳ። እኔ ኢንጂል የተጻፈ ኢንጂል ቃል ነው ብለህ ነበረ። ኖ ብሮ አሁን እዚህ ጋር እኮ አነበብከው። መሐመድ ለኢሳ ኢንጂልና በተውራት ተብሎ በግልጽ ተቀምጦ አነበብከው ራስህ። ለኢሳ የተሰጠው ኢንጂል የተጻፈ መጽሐፍ ነው ብሏል። እዚህ ላይ እንደዛ ምን ልትለኝ ነው? ስለ ኢንጂል ተጽፏል የሚል ቃል ራሱ አለ። ብሮ አሁን ኢንጂል ተጽፏል የሚል ጤነኛው ማን እንደሆነ እዚህ ጋር እያረጋገጣችሁ እንግዲህ። እሺ ለማንኛውም ሪተን እያልኩ እኮ እነርሱ ዘንድ ተጽፏል። በእንግሊዝኛው አድርገውና አምጣ። አንድ ላይ በእንግሊዝኛ ያለውን አምጣልን ሰው ሁሉ እንዲረዳው። እንግሊዝኛ ይሄ ኦሮምኛ ነው። እዚህ ጋር የምታየው ኦሮምኛ ነው። ይሄ ነው አንድ ላይ ያለውን ጽሑፍ አምጣልን። ነጣጥለ ሳይሆን ሁሉም ህዝብ በደንብ እንዲከታተለው እንዲያነባው አንድ ላይ አምጣ። አረ እኔ ሙሉ መጽሐፍ ነው ከሰጠቸው። የኔ ክሌም ምንድነው? እስኪ ንገረኝ። የኔን ክሌም እስኪ ንገረኝ። እኔ ምን ብዬ ነበር? አይደለም ይሄንን አሁን ይሄኛውን አንብቦ ሰው ኢንጂልና መጽሐፍ እንትን አትበል። ዝም ብለህ የሰፈር ወሬ አታውራ። እኔ ያልኩህን ነገር ንገረኝ እስኪ። ከዛ አንተ ውሸት ያደረግከውን ማለት ነው። እኔ ያልኩህ ሆኖ አንተ ውሸት ያደረግከው ምንድነው? ኢንጂል የተባለ ነገር ተጽፎ ያለ የለም ነው ያልከው። አላልኩም እንደዛ። የተጻፈ ኢንጂል ለኢሳ አለይሂ ሰላም እንዳለ ታምናለህ? ኦኬ እሺ ይሁን፣ ችግር የለም። ግን ኢንጂል የተጻፈ ሲጽፉ እኮ ነው የበረዙት። ሲጀመር መጀመሪያ እኮ ነው ይሁንልህ አይደለም ያልኩህ። እንደዛ ነው ከመሰረቱ። ከተበረዘ እኮ ኢንጂል ብሎ ለምን ይጠራዋል? ከተበረዘ እኮ የተበረዘው ኢንጂል ነው የሚል እንጂ አንተ እንደምትለው የተበረዘው ኢንጂል ማለት እንጂ አሁንም ተበርዞም እያለ ኢንጂል ብሎ አይጠራውም። ያ ኢንጂል የት ነው ያለው? መጽሐፍ ክርስቲያኖች እጅ ላይ አይደል እንደሚጠራው የበረዝ የኢየሱስ ክርስቶስን ታሪክ አይደል እንደ አንተ ኢንጂል ብለህ የምትጠራው? ኖ እኔ ስጠራውና አላህ ሲጠራ አንድ አይደለም እንዴ። አላህ ታዲያ አንተ ወንጌል ያልከውን ምን እንዲል ፈልገህ ነው? የተበረዘው ብሎ ግልጽ አድርጎ ያስቀምጥልሃል እኮ ቁርአን ግልጽ ነው፣ ግልጽ አድርጎ ያስቀምጥልሃል። ለምን ያወዛግባል? የሌለ ነገር ክርስቲያኖች እጅ ላይ ያ ወንጌል ከሌለ የት ነው ያለው? ትሰጠኛለህ። this is the first islamic dilemma። ማንም ሊሰጥ አይችልም።
ዳይለማውን ራስን ያነሳው ሂስቶሪካሊ የለም። አንተ አእምሮህ ላይ ነው ችግር ያለበት። ኖ እየጠበኩ እኮ ነው። ሌላ ሰው ካለ ኧረ ተው እባክህ አንተ ከውሱ ጋር ተቀምጠው። ኧረ ጥያቄ የለውም። ሁሱ ዝም ብሎ የህፃን ጨዋታ ነው የሚጫወተው። ጥያቄ ምንድነው? ኖ አይደለም። ጥያቄ ስለ ኤንጂል እያወራን ነበረ። ምን አልከኝ? ኤንጂል ተጽፎ እንደነበረ አላመነም ነበር። እሱን አረጋግጠናል። ተጽፎ እንደነበረ ራሱ ክፍሉን አንብቦ ከኋላ አምኖታል። ኢትስ ኦኬ። ከዛ ግን ቀጥለን ደግሞ ኤንጂል ብዙ ሲነግረኝ ነበር፣ ሲያስረዳኝ ነበር፣ እያየሁት ነበረ። መጽሐፍ ቅዱስ ኤንጂል ሊሆን እንደማይችል ያለ ነበር። ምንድነው ጥያቄ? ኤንጂል አሁን እኛ የያዝነው መጽሐፍ ቅዱስ ካልሆነ ወንጌላቱ ዮሐንስ፣ ማቴዎስ፣ ማርቆስ ካልሆኑ የት አለ? ወይ ሂስቶሪካል ኤቪደንስ ይስጠኝ፣ ወይ ምንም የተጻፈ ነገር አካውንት አለ የሚለውን ነገር ይስጠኝ። የለም የሚለኝ ከሆነ አሁን ላይ የለም የሚለኝ ከሆነ የሌለ ነገር ነው የተጻፈው። እሱ እንዴት አድርገን ነው የምታደርገው? ኤንጂል የት አለ ብላ አይደለም የጠየቅ። እሱም ብትጠይቅማ እኮ ከመጀመሪያው ኤንጂል ብሎ የሚገልጸው እኔ ጋር ነው አንተ ጋር ነው። ሁሱ ኔትወርክ አንተ ነው እኔ ጋር ነው። እኔ ከተቆራረጠ ይቀጥል። ይሰማቸዋል ልጆች ወይስ ቆራረጠ? አይ አሁን አሪፍ ይመስለኛል። አሁን መጣል። አሁን ይሰማል። አሁን ከተሰማሽ ኤንጂል የት ይገኛል ነው አይደል ጥያቄ? አንድ ቤት ተናንሳ። አሁን ላይ ኤንጂል የት ይገኛል ነው አይደል ጥያቄ? ኤንጂል የሚለው እያለ እየተናገረ ያለው ማን ነው? አላህ አይደለ? በጣም ጥሩ። አላህ ኤንጂል ብሎ አላህ የገለጸው መጽሐፍ ወይንም ኤንጂል ብሎ የገለጸው ምንም ነው? በዛ ባነበብከው በቁርአን ላይ ለኢየሱስ የተሰጠው ኤንጂል ይላል የተሰጠው። በጣም ጥሩ ጎበዝ። ለኢሳ የተሰጠ ትምህርት ማለት ነው። ለኢሳ የተሰጠው ትምህርት አሁን ላይ የት ይገኛል ከተባለ በቁርአን ላይ ተጠቃሎ ይገኛል። ተውራትም ልክ ነው። በዚያው መሰረት ለሙሳ የተሰጠው መጽሐፍ ተውራት ይባላል። ያ ሙሳ ያስተማረው ትምህርት የት ይገኛል አሁን ላይ በትክክል ከተባለ በቁርአን ውስጥ ተጠቃሎ ይገኛል። ቆይ እሺ እንደዛ ከሆነ አሁን እሱ ራሱ ያነበበበት ክፍል ላይ ቁርአን ቻፕተር 7 157 ላይ ተጽፎ እንዳለ ሰዎቹ ዘንድ ተጽፎ እንዳለ ይናገራል ቁርአን ራሱና ተጽፎ ያለውስ መጽሐፍ ተነጥሎ መጀመሪያ ተጽፎ የነበረው የት ነው ያለው? እሱስ መጀመሪያ ላይ በእነ ሙሴ ዘመን ተጽፎ የነበረው እንትኑ ጽላቱ ወረቀቱን ማን ነው የተጻፈበትን ጣውላውን ምናምን ነው የፈለከው? ጽላቱ ቆዳው ምናምን ወይስ እዛ ላይ ተጽፎ የነበረው ኤንጂል ነው? ኤንጂልም አለ ሪስፔክቲቭሊ ኤንጂልም አለ። እዛ ላይ ተጽፎ የነበረውን ትምህርቱን ነው የፈለከው? ጽላቱ እንድናመጣ ነው አይደለም? አይ ጽላቶቹ ሳይሆን ጽላቶቹማ የዛኔ የተጻፉት እንዳልሆኑ እዛ ላይ የተጻፈው ትምህርት ደግሞ አላህ ለኢሳ ያወረድኩት ትምህርት ብሎ ገልጾታል። እኛ ጋር ይገኛል እያልኩ ነው። አጣለፈ በቁርአን ውስጥ ከቁርአን ላይ አይደለም። አሁን ባለው ክፍል ላይ ስናየው ተጽፎ እንደነበረ ሰዎች ዘንድ ጋር እንደነበረ የነገረ ነው። በጣም ተታለ እንጂ ለሚለው ቃል የጠየቀው ከቁርአን ውስጥ እኮ ነው። ከቁርአን ውስጥ እኮ ነው ኢንጂል የሚለውን ቃል መዝዝ አድርገህ የጠየቀው። መልስ ልሰጥህ ስል ከቁርአን አልፈልግም። እንደዛ ያስከይለው። ኦኬ ጎ አሄድ። ስለዚህ ኢንጂል ብሎ ማለት አላህ ሱብሓነሁ ወተዓላ ለኢሳ የገለጠለት ትምህርት ነው። በእኛ ለምሳሌ ሱረቱል ማኢዳ ላይ እናንተ ለምሳሌ لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህ ተገዙ። እነሆ በአላህ ላይ ሌላን አካል ያጋራ ሰው
አላህ ገነትን በእርሷ እርም አድርጎበታል። መመለሻው የገሃነም እሳት ነች። አንደኛው የኢንጂል ማለት አሁን እኔ ስፔሲፊካሊ እንደሰጠሁት ኤንጅል ተጽፏል የሚል ስክሪፕቸሮችን ስቲል ነው እየሰጠው ነበር። እዚህ ነው